በዋናነት ኢቨን አሁን ለምሳሌ ሪከርድ ማድረጊያ ዲቫይሶች አሉ፣ የድምፅ መቅጃ ማለት ነው። እነሱ እንኳን አጠቃማቸውን አላውቅም ነበረ። ኢቨን የት እንደሚሸጡ የት እንደሚገዙ ምናምን አላውቅም። ቤተሰቦች ራሱ ስለዚህ ጉዳይ አወርነስ ስላልነበራቸው ትምህርት መጀመርን ነው እንጂ እነሱ እንደ ትልቅ ጎል ያዩት በወቅቱ ትምህርት ከጀመረ በኋላ ምን አይነት ችግር ይገጥመዋል፣ ትምህርቱን ይወደዋል ወይስ ይጠላዋል፣ እንዴት መማር አለበት፣ የሚያስፈልጉ ማቴሪያሎች ምንድን ናቸው የሚባለውን ራሱ አያውቁም ነበረ። የሚገርማቸው ለምሳሌ እኔ ሕክምና ላይ ቆይቼ ትምህርት እስክጀምር ድረስ ወደ ሕክምና ተቋም ሲሄድ ከቤት ስወጣም ከሰው ጋር አንቀሳቀስ ስለነበር አይነ ስውራን የሚይዟት በትር አለች፣ ነጭ በትር ወይም ደግሞ ዋይት ኬን ትባላለች። እሷን ራሱ ገዝተው መስጠት እንዳለባቸው ራሱ መረጃው ስለሌላቸው ቀጥታ ትምህርት ዩኒቨርሲቲ እንደገባው ምንም ነገር አልነበረም፣ በእጅ የምንቀሳቀስ ማለት ነው። አሁን ለምሳሌ የመጀመሪያው ጠዋት ማለት ነው ሲስተር ትምህርት ቤት ያደረሰችን ግቢ አዲስ አበባ ዩኒቨርሲቲ ዋናው ግቢ ማለት ነው ገባው። ዶርም እንደዚህ 1 ቀን 2 ቀን ፈጀ ዶርም ለመመደብ። ከዛ በኋላ ዶርም ከተመደብኩ በኋላ ከእሱ ጋር ነበረ ካፌ ሄድኩት፣ ምሳም እንደዛ እና እሱ ባይኖርስ በጣም አስጨናቂ ነበር። ምክንያቱም እሱ የማይኖርበት ምክንያት ሊኖር ይችላል አይደለ? ያኔ ለእኔ በጣም አስቸጋሪ ነው። ካፌ መሄድ ነበርብኝ እና በወቅቱ በጣም ትንሽዬ ጭላንጭላለች፣ በጣም ትንሽዬ ማለት ነው። እና ከዶርም ወጣና ወደ ካፌ የሚሄዱ ልጆችን ተከትዬ እሄዳለሁ ከኋላ። አይነ ስውር ልሆን ምናምን አላወቁም እነሱ ማለት ነው። እና እኔ በወቅቱ ያስቅ ነበር። ከኋላቸው የእግራቸውን እንቅስቃሴ ኮቴ ምናምን እያየሁ እየሰማሁ ነበር መከተላቸው። እና አንድ ቀን እንደዚህ ካፌ ገባው ምናምን እና ልጆችን ተከትዬ ካፌ ስገባ በሙሉ ጭልም ይልብኛል። እና ያኔ ሄጄ ወንበር ፈልጌ መቀመጥ እንዳለብኝ አላውቅም። አይነ ስውር ነው ብለው ሰዎች እንዳያግዙኝ በእጅ ያዝኩት አይነ ስውርነቴን እንኳን ሊያሳውቅ የሚችል በትር ኦር ደግሞ እንዳልኳቸው ዋይት ኬን ነጭ በትር ማለት አልያዝኩም። እና ዝም ብዬ የሰዎችን ዳና ወይም እንቅስቃሴ ተከትዬ ወንበር ፈልጌ እየተጋጨው ምናምን እየተደነቃቀፍኩኝ ሄጄ ቁጭ እላለሁ። ከዛ በኋላ ደግሞ አስተናጋጆች መጥተው ነው አይነ ስውር መቀመጡን ካዩ በኋላ ነው መጥተው የሚያስተናግዱት እና ወይኑ መጥቻለሁ ምግብ አምጡልኝ ብዬ እንዳላዘዝ ቤት ጋር እንዳሉ አስተናጋጆች አላውቅም። ዝም ብዬ ፍዝዝ ብዬ ብቻዬን ቁጭ ብዬ እጠብቃለሁ። ከዛ ከስንት ደቂቃ በኋላ ይመጡና ምን ላምጣልህ ምናምን ብለው እንደዚህ ያስተናግዳሉ። የዩኒቨርሲቲ ላይ አይነ ስውራን ተማሪዎች ተሰልፈው ምናምን ሳህን ይዘው ምግብ ስለማያስደርጉ ወጥ ስለማያስጨምሩ ቀጥታ ሄደው እነሱ የሚቀመጡበት ቦታ አለ፣ እዛ ቁጭ ይላሉ። ከዛ ሴቶች ለአይነ ስውራን እንደዚህ ተብለው የተመደቡ አስተናጋጆች ስላሉ እነሱ መጥተው ያስተናግዳሉ። አሁን እናንተ በአንዴ በሆነ በአደጋም በሌላ ምክንያትም እናታችሁን፣ የወንድማችሁን ልጅ፣ የእህታችሁን ልጅ፣ ኢቭን እህታችሁን፣ የአይን ብርሃናችሁን እህታችሁን፣ ሌላኛው እህታችሁን በጣም በከባድ ሁኔታ ተጎድታ አስቡት እስኪ። እንደዚህ አይነት ችግር ቢደርስባችሁ እንዴት ነው ልትቋቋሙ የምትችሉት እናንተ ራሱ ማለት ነው? የእውነት ማለት እኔ እንዳልኳችሁ ያንን ተቀብዬው እየሄድኩ በኋላ ግን ሰዎች ግን እንደዚህ አይነት እኔ ጋር የደረሰው ነገር ቢደርስባቸው ምንድነው የሚኖራቸው ፊድባክ ማለት ጀመርኩ ማለት ነው። አስባችሁታል? በአንዴ ኦልሞስት 5 ሰው የተጎዳው ከኛ ቤተሰብ ብቻ ማለት ነው፣ በአደጋው እና ከአደጋው በፊት በነበረው ነገር ማለት ነው። እህታችን ከአደጋው በፊት ሞታ ነበረ በህመም፣ እናታችን በአደጋው ሞተች፣ ወንድማችን ልጅ፣ እህታችን ተጎዳች፣ እኔ ተጎዳው። 5-6 ሰው በሉት ከአንድ ቤተሰብ። ይህ እንደዚህ አይነት ነገር ደርሶብህ ነው ሰዎች ጥያቄ ሆነባቸው። እና ደግሞ አስበው እኔ አይነ ስውር ሆኜ ምናምን ነው የሚሉኝ። እና ለእኔ ራሱ በተደጋጋሚ ጥያቄ ሆነብኝ ነበረ።